ከፍተኛ ድል የተገኘበትና በተለይም ደግሞ ያገዛዙ ሰራዊት እጅ ለመስጠት ቶሎ ፈቃደኛ ባለመሆኑ ከፍተኛ የሆነ የድምሰሳ እርምጃ የተወሰደበት ሁኔታ ነው ያለው። በዚህ ለአስጨራሽ 10 ሰዓት በወሰደ ውጊያ የጠላት ኃይል ክፉኛ ተመቷል። በደረሰበት ጉዳትም ከፍተኛ የሆነ ቁሳዊም ሰብአዊም ሞራላዊም የሆነ ጉዳት ነው የደረሰው። ይህም የሆነው በመተማ ወረዳ መሻ ቀበሌ የቁም ምሽግ ሰርቶ ነው እንግዲህ ጠላት ህዝብን ሲያንገላታና ሲዘርፍ የሰነበተው። ይህን የተገነዘበው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ደጃዝማች 4ኛ ኮር በቀጥታ ወታደራዊ ጥናት በማድረግ ድምሰሳ እቅድ ለማቀድ ተገዷል። በዚህ መሰረት 78ኛ ክፍለ ጦር አካል የሆኑ 2 ሬጅመንቶችን ሙሉ በሙሉ ደምስሷል። ታህሳስ 5 2018 ዓመተ ምህረት በልዩ ወታደራዊ እቅድ የማጥቃት ውጊያ የከፈተው ሰራዊታችን ደጃዝማች 4ኛ ኮር ጎቤ ክፍለ ጦር ተውጣጡ እንዲሁም ከአርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጡ ለድምሰሳ የሚሆኑ ተወራሪ ኃይል በማዘጋጀት ነው ጠላት የሚሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ነው እንግዲህ ጠላትም መደምሰስ የተቻለው። ከመተማ ተነስቶ ወደ መሻ በመዝለቅ የተከበበውን የጠላት ኃይል የሚታደግ ጠላት ተጨማሪ ኃይል አንቀሳቅሶ የነበረ ቢሆንም ያው ሳይሳካለት ቀርቷል። በአንድ በኩል ያልተሳካለት በመተማ በኩል ተሻግሮ ሊመጣ አስቦ የነበረው ኃይል ያጣናዋሴ ክፍለ ጦር ባደረገው ማጥቃት ነው። ይህ ኃይል ጠብቆ የወሰደበት እርምጃ ደጃዝማች 4ኛ ኮር አካል ነው። አጣናዋሴ ክፍለ ጦር እርምጃ ወስዶበት በሚፈለገው ፍጥነት ከበባ ድረሱልኝ ብሎ ጥሪ ያደረገውን መሻ የሚገኘውን የተከበበ ጠላት ሳይደርስለት ቀርቷል። በተመሳሳይም ከምዕራብ አርማጭሆ አብራጅራ በመነሳት መሻ ደርሶ ከድምሰሳ ሊታደግ አቅዶ የነበረው ጥሪውን ተቀብሎ ተንቀሳቅሶ የነበረው ጠላት የአብይ ፋሽስት ሰራዊት ቀድሞ በስምሪት በተሰጣቸው ደጃዝማች 4ኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮቻችን መተላለፊያ መንገዱ በመያዙና አደጋ ሊደርስበት መሆኑን በመገምገም ድረስልኝ ላለው መሻ ይገኝ ለነበረው ለ78ኛ ክፍለ ጦር 2 ሬጅመንቶች ሳይደርስላቸው ቀርቷል። በቀብረ ጉድጓድ ተወሽቆ የሰው ኃይሉና የመሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ አቋም መከላከል ያደረገው ጠላትም በመጨረሻም በሰራዊታችን እጅግ አኩሪ ጀብድ ተደምስሷል። የጠላት ኃይል 78ኛ ክፍለ ጦር 2 ሻለቆች የተደመሰሱት ሙሉ በሙሉ መደምሰስ ይህን ያህል ሳይኖርባቸው የቀረበላቸውን ጥሪ እጅ የመስጠት ጥሪ ባለመቀበላቸው በተወሰደ ያጸፋ ቆራጥ እርምጃ ነው እንግዲህ 253 የጠላት ኃይል የወደቀው የተመታው የተደመሰሰው። እንደዚህ አይነት ቁጥር ያለው ኃይል የተደመሰሰበት በአመቱ ከተደረጉ ውጊያዎች በአንድ ጠባብ ውጊያና በአንድ ጠባብ ቀጠና ላይ የተደመሰሰ ጠላት ቁጥር ይሄ የመጀመሪያውና ከፍተኛው ቁጥር ያለው መሆኑን ነው እንግዲህ በዳታው መሰረት ማረጋገጥ የሚቻለው። በይህ ብቻ አይደለም 58 ጠላት ኃይል ቆስሏል። 55 እጅ የሰጠ ጠላት ኃይል የተማረከ አለ። የምርኮኞች ቁጥር ደግሞ በአሁኑ ሰዓት እያሻቀበ ነው። በአቅራቢያ በአጎራባች በነበሩ ቀበሌዎች ተመሳስለው ለመሰወርና ሸሽተው ለመሰወር ሙከራ አድርገው የነበሩ እየተለቀሙ እየተያዙ እየመጡ ስለሆነ የምርኮኞች ቁጥር ከተጠቀሰው ቁጥር በላይ እየሆነ ነው የሚገኘው። 83 የጦር መሳሪያ ተማርከዋል። የክላሽኮቭ ነፍስ ወከፍ የጦር መሳሪያ 2 የተማረከ ብሬን አለ። 1 ዲሽቃ በተመሳሳይ ተማርኳል። ከ15,000 በላይ ተተኳሽ ጥይቶች ልዩ ልዩ ተተኳሾችም ተማርከዋል። ይሄ በመተማ ወረዳ ያለው የተደረገው ውጊያ እጅግ አንጸባራቂ ድል ነው። በዚህ መሰረት ቀጠናው ላይ የነበረው ጠላት ሙሉ በሙሉ ከባድ መዛባትና ቦታ የመልቀቅ